ባይ ዘ ዌይ ካን አይባልም። ይሄ ትንሽ ብልግና የተሞላበት ንግግር ነው። ስለ ዊል እና ውድ እንይ። እሺ ኩድም ልክ እንደዛ እንጠቀመዋለን። ምንድነው የሚለያቸው? የተለመዱ ስህተቶች። አሁን የፈተና ሰዓት ነው። How's it going everyone? በዓል እንዴት ነበር? ዛሬ ለብሶች አጠቃቀም ላይ በጣም አወዛጋቢ የሆኑትን የእንግሊዘኛ ቃሎች እናያለን። ተመሳሳይ ቢመስሉም የተለያዩ ናቸው። ይሄንን ቪዲዮ ከጨረሳችሁ በኋላ ግን እነዚህን ቃላቶች በትክክል መጠቀም ትጀምራላችሁ። እስከ መጨረሻው ቆዩ። አዲስ ከሆናችሁ አሁን የቤተሰባችን አባል እንድትሆኑ በአክብሮት ጋብዘናል። Let's dive in. Shall with should. Shall for formal suggestion, offers or future plans. ሻልን የምንጠቀመው መደበኛ ለሆነ ሐሳብ ማቅረብ ማለትም በስራ ቦታ ሊሆን ይችላል፣ በተከበሩ ሰዎች መሃል ሊሆን ይችላል የምንጠቀመው ቃል ነው። ኦፈርስ ደግሞ ማለት አቅርቦት፣ ለምሳሌ ሻይ ትፈልጋላችሁ፣ ቡና ትፈልጋላችሁ የመሳሰሉ አቅርቦቶችን ለማቅረብ። እንዲሁም ደግሞ ፊቸር ፕላንስ ለወደፊቱ ለሆኑ ነገሮች ሻልን እንጠቀመዋለን። ግን ፎርማል እንደሆነ አስተውሉ። ለምሳሌ ሻል ዊ ሚት አት 5 PM ብንል ይሄ ፎርማል የሆነ ሳጀሽን አስተያየት ማቅረብ ወይም ሐሳብ ማቅረብ ማለት ነው። I shall call you tomorrow ብንል ደግሞ ይሄ ኦልድ ፋሽን ነው ወይም ያለፈበት ነው። ግን ለፊቸር ቴንስ ወይም ስለወደፊቱ ለመናገር የምንጠቀምበት ነው። ሻል አብዛኛውን ጊዜ በዊል ነው የምንጠቀመው ላይ። ሌላው should is for advice or recommendations ለምክር ወይም ደግሞ ይሄን ማድረግ ያስፈልጋል ተብሎ ጠንከር ያለ ምክር በሉት። ለምሳሌ you should drink more water ይሄውን አድቫይስ ነው። should I wear a suit ይሄ ደግሞ ሱፍ መልበስ ይኖርብኛል ብሎ ለመጠየቅ ነው። ይሄም እንደ ምክር ወይም እንደ ሐሳብ እንደመጠየቅ ነው። በነገራችን ላይ should የሻል ፓስት ቴንስ ነው። ባይ ዘ ዌይ ከላይ ምን ብለናል? ሻል ለፎርማል ወይም መደበኛ ለሆነ ንግግር ነው የምንጠቀመው ብለናል። አሁን ላይ ብዙዎች ግን በሻል ፈንታ ዊል ወይም should እያሉ ነው የሚጠቀሟቸው። ወደ ቀጣይ እንሂድ። can ወይስ could? ባይ ዘ ዌይ ካን አይባልም፣ can ነው የሚባል። can for ability or real possibility። ability ማለት ችሎታ ማለት ነው። possibility ማለት ደግሞ ሊሆን ይችላል ተብሎ እድል ላለው ነገር ማለት ነው። ለምሳሌ I can swim ካልኩ ability ነው የሚያሳይ ችሎታን መዋኘት እችላለሁ ነው። can you help me direction request ነው ወይም አቅጣጫ መጠየቅ ነው። ልጠቁመኝ ትችላለህ ማለት ነው። could የcan past tense እንደሆነ ይታወቃል። so could is for polite requests or hypothetical situations። ይሄ ደግሞ ትህትና ለተሞላበት ጥያቄ ወይም ደግሞ እውነታ ላልሆነ ነገር ግን እንዲሁ በሐሳብ ለምናገራቸው ሁኔታዎች could እንጠቀማለን። ለምሳሌ could you pass the salt ብንል በጣም የተሻለ ትህትና የተሞላበት ንግግር ነው። ጫውን ታሳልፍልኝ እንደማለት ሲሆን፣ ነገር ግን can you ብለን ብንጀምር can you pass the salt ብንል ትህትና የጎደለው አነጋገር ይሆናል ማለት ነው። I could travel if I had money ብንል ደግሞ አሁን ገንዘብ የለኝም እንጂ ገንዘብ ቢኖረኝ ጉዞ ወይም ሽርሽር አደርግ ነበር ማለት ነው። እዚህ ጋር hypothetical situation ነው ወይም ደግሞ ገና ያልሆነ ነገር ግን ሐሳብ የሆነ ንግግር ነው ማለት ነው። አስታውሱ could is softer and more polite። could ለስለስ ያለና የበለጠ ትህትና የሞላበት ንግግር ነው። እስኪ እነዚህ ንግግሮች አስተውሉ። can you move ብንል ትንሽ ብልግና የተሞላበት ንግግር ነው። በትህትና መናገር ከፈለግ could you move please ብንል ይሄ በጣም ትህትና የተሞላበት ንግግር ነው። will ወይስ would? በመጨረሻም ስለ will እና would እንይ። will is for certain future action። ይሄ ደግሞ የታወቀ የወደፊት ድርጊትን ለመጠቆም ወይም ለማመልከት ስንፈልግ will እንጠቀማለን። ለምሳሌ I will call you later ብንል ይሄ definite plan ነው ወይም ደግሞ የታወቀ እቅድ ሲኖረን ማለት ነው። ውሳኔው ግን አሁን የተወሰነ ሊሆን ይችላል። ዝግጅት arrangement ምናምን ካለው ግን going to መጠቀም ትችላላችሁ በዊል ፋንታ። so willን ለፊቸር ፕላን ስንጠቀመው would ግን imaginary situation or polite request። ይሄ ማለት እንደቅድሙ hypothetical ሊሆን ይችላል ወይም ሐሳባዊ ለሆነ አሁን ላልተደረገ ነገር ማለት ነው። እሺ couldም ልክ እንደዛ እንጠቀመዋለን። ምንድነው የሚለያቸው? could ከሆነ ከችሎታ ጋር ወይም ability ጋር የተያያዘ ሲሆን would ሲሆን ግን willing ወይም ፍላጎትን ያማከለ ንግግር ነው ማለት ነው። ለምሳሌ I would travel if I had time hypothetical ነው፣ ፍላጎት እንደነበረ ነው የሚያሳየው። would you like some tea ብንል ደግሞ ይሄ ትህትና የተሞላበት አቅርቦትን ነው የሚያሳየው። would is often used in conditional sentence። by the way would የዊል ፓስት እንደሆነ ታውቃላችሁ እና ይሄ ለኮንዲሽናል ሰንተንስ እንጠቀመዋለን። ከኮንዲሽናል ሰንተንስ አንዱ ፓርት ምን አለ? if subject ብለን verb to ከተጠቀም ቀጣዩ ከኮማ በኋላ የሚመጣው ማን ይሆናል? subject would ብለን ቤዝ verb እንጠቀማለን። if I were rich ሀብታም ብሆን ኖሮ I would buy a house። አሁን ሀብታም አይደለሁም እንጂ እያልኩ ነው። ልክ እንደዚህ መጠቀም እንችላለን። common mistakes የተለመዱ ስህተቶች። ለምሳሌ can I borrow your pen? wrong። ለምን የተሻለ እንዲሆን could I borrow your pen ብንል right ይሆናል። ሞር ትህትና ያለው ነው ማለት ነው። should we go now ስህተት ነው። ይሄ አድቫይስ ለመጠየቅ ነው።
እኛ የፈለግነው እዚህ ጋር ሐሳብ ለማቅረብ ወይም አስተያየት ለመጠየቅ ከሆነ shall we go now ብንል right ይሆናል፣ የተሻለ ንግግር ይሆናል። ሌላ ምሳሌ will you like some coffee? ይሄ ስህተት ይሆናል። ለምን? የተሳተ የአቅርቦት ስቴትመንት ነው የሚያሳይ። የተሻለ ወይም ትክክለኛው መንገድ ለመጠቀም ከፈለግ would you like some coffee ብንል right ይሆናል። ትክክለኛ የሆነ ትህትና የተሞላበት አቅርቦትን ያሳየናል ማለት ነው። እስኪ ፕራክቲስ እናድርግ። አሁን የፈተና ሰዓት ነው። 4 ጥያቄዎች አሉ። መልሳችሁን ኮሜንት አድርጉልኝ። አንደኛ blank you help me with this ትህትና የተሞላበት የመቻል ጥያቄ ካለው ኮሜንት። ሁለተኛው blank you help me with this ትህትና የተሞላበት የፍላጎት ጥያቄ ከሆነ ሁለተኛ ብላችሁ ኮሜንት። ሶስተኛ we blank visit Paris next summer የፊውቸር ፕላን ከሆነ you blank check the report for errors advice ከሆነ አራቱንም አንደኛ ሁለተኛ እያላችሁ ኮሜንት ላይ ጻፉልኝ። ለዛሬ ይሄን ነበር ያቀረብንላችሁ። ቪዲዮ ጠቃሚ እንደነበር ተስፋ አድርጋለሁ። ስለዚህ ላይክ እና ሰብስክራይብ እያደረጋችሁ እኛን ማበረታታት ቀጥሉ። አስተያየት ካላችሁ ጻፉልን። Thanks for watching and see you soon.